በ1205 ዓመተ ምህረት አካባቢ በሸዋ ክፍለ ሀገር ኢታሳ በምትባል ስፍራ አንድ ልጅ ተወለደ። አባቱ ጸጋ ዘአብ፣ እናቱ እግዚአርያ ይባላሉ። እኚህ ባልና ሚስት ልጅ ሳይወልዱ ቆይተው በእግዚአብሔር ተስፋ በማድረግ ያገኙት ልጅ ነበር። ስለዚህም ስሙ ፍስሐ ጽዮን፣ የጽዮን ደስታ አሉት። ገና በ3 ቀኑ ሕፃኑ እንደ ትልቅ ሰው ተናገረ። ከዚያም በኋላ በሀገሪቱ በተከሰተው ከፍተኛ ረሃብ ወቅት እናቱ ለሊቀ መላእክት ለቅዱስ ሚካኤል ዝክር ልትዘክር ፈልጋ የምታደርገውን ባጣች ጊዜ ሕፃኑ ፍስሐ ጽዮን እናቱ እንባዋን እየጠረገ በቤት ውስጥ ወደ ነበረው ትንሽዬ ዱቄት እጁን ዘረጋ። ዱቄቱም ተባዝቶ ማለቁን አላቋረጠም። እንደዚሁም ቅቤና ማር ባርኮ ሰጣቸው። ይህም በመጋቢት ወር ላይ የተፈጸመ ታምራታቸው ነበር። ሕፃን ፍስሐ ጽዮን ሲያድግ መልአኩ ቅዱስ ሚካኤል ተገልጦ ስሙን ወደ ተክለ ሃይማኖት ለወጠው። የስሙም ትርጉም በአብ በወልድ በመንፈስ ቅዱስ የተተከለ ተክል ማለት ነው። በ22 ዓመቱ ራሱን ሙሉ በሙሉ ለስብከተ ወንጌል ያዘጋጀ። ነገር ግን የበለጠ መንፈሳዊ ትምህርትን ለማግኘት በ30 ዓመቱ ወደ ሰሜን አቀና።